የወንድ የብልት ቆሞ መቅረት ችግር ሰምተዋል? ውድ የዋዳ ጤና መረጃ ቻናል ቤተሰቦች እንዴት ቆያችሁ? በዛሬው ቪዲዮችን የወንድ ብልት ቆሞ መቅረት ችግር ፕራይፔስም በመባል የምታውቀው የድንገተኛ አደጋ ምንነት፣ መንስኤዎቹ፣ ምልክቶች እና መፍትሄዎቹ በአጭር ላጋራችሁ ወደድኩት። ቪዲዮውን እስከ መጨረሻ ተከታተሉ። ፕሪያፒዝም አላስፈላጊ የብልት መቆም ምንድነው? ፕሪያፒዝም ማለት ከ4 ሰዓት በላይ የሚቆይ የብልት መወጠርና ከግብረ ሥጋ ግንኙነት በኋላ የማይተኛ የብልት መወጠር ሲሆን ጉዳት ሊያደርስ የሚችል የድንገተኛ አደጋ ነው። ፕሪያፒዝም አላስፈላጊ የብልት መቆም አይነትና መንስኤው ምንድነው? ፕሪያፒዝም አላስፈላጊ የብልት መቆም አይነቶቹ የሚከተለው ናቸው። 1. ስኬሚክ ሎ ፍሎ። ይህ አይነት የብልት መወጠር የሚከሰተው ከብልት ደም የሚመልሱ የደም ቱቦ ሲዘጋ ነው። በአብዛኝነት የምታይ አይነት ሲሆን ኃይለኛ ህመም ይኖረዋል። ስለዚህ በጊዜ ካልታከመ አደገኛ ጉዳት ያስከትላል። መንስኤዎቹ ምንድናቸው? በዋነኝነት የደም ችግር ሲክል ሴል ያለባቸው ሰዎችን ያጠቃል። ለስፈተ ወሲብ የሚወስደው መድኃኒቶች ቪያጌራ እና ሌሎች ለአእምሮ ሕክምና የሚውለው መድኃኒቶች ናቸው። የካንሰር በሽታ እንደ ደም ኖን ኢስኬሚክ ሃይ ፍሎ። ይህ አይነቱ የብልት መወጠር ደግሞ የሚከሰተው ወደ ብልት የሚረጨው የደም ዝውውሩ ሲጨምር ነው። ይህ አይነቱ በብዛት ያልተለመደ ሲሆን አብዛኛውን ጊዜ የመራቢያ አካል አደጋዎች ተከትሎ የሚመጡ ናቸው። የሚያስከትለው ጉዳትም እንደ መጀመሪያ አይነቱ አይደለም። ምልክቶቹስ ምንድናቸው? ዋናው ምልክቱ የብልት መወጠር ከ3 እስከ 4 ሰዓታት በላይ የምትቆየው ከሆነና ከፍተኛ ህመም የምሰማው ከሆነው። እንዲህ አይነቱ ምልክት ከታየባቸው አስቸኳይ የሕክምና እርዳታ ስምሻው ጊዜ ሳያባክኑ ወደ ጤና ተቋም መሄድ ያስፈልጋል። ምክንያቱም እንዲህ አይነቱ ምልክት የሚያሳየው ኢስኬሚክ አይነቱ ስለሆነ ደም ዝውውር ስለሚገታ ሰዓት በጨመረ ቁጥር ብልታችን ከ6 እስከ 24 ሰዓት ሊሞት ይችላልና በሕክምና የማይመለስ ይሆናል። መፍትሄውና ሕክምናው ምንድን ናቸው? እንዳይከሰት ለመከላከል የወሲብ ንቃት ለመጨመር የሚወስደው መድኃኒቶች፣ የጀሪያ ማስወገድ። ከተከሰተ ግን ሕክምናው እንደ አይነቱ ስለሚለያይ በአፋጣኝ ወደ ጤና ተቋማት መሄድ ነው። ከተከሰተ ተያይዘው የሚመጡ ችግሮች ምንድናቸው? የብልት መሞት ማስከተል ይችላል። የስንፈተ ወሲብ ወይንም ብልት ያለመቆም ችግር፣ የብልት መጣመም ችግር፣ የስነልቦና ችግር ሊያስከትል ይችላል። ስለ ተከታተላችሁን እናመሰግናለን። መረጃውን ከወደዳችሁት ላይክ፣ ኮሜንት እና ሰብስክራይብ በማድረግ እንዳትረሱ።